እናት ይሄ ቤትሽ ነው? አዎ። እስኪ ውስጡን ማየት እንችላለን? በሚገባ። በዛው እያሳየሽን ስንት ብር ገዛሽው ይሄን ቤት? ጥያቄ ነው። ይህ ቤት ወደ 21 ሚሊዮን ምናምን ነው የገዛሁት። እሺ። እና ይሄ ሳሎን ነው፣ ሰፋ ያለ ሳሎን ያለ። እሺ። በጣም ደግሞ የሚያዝናናው ነው ነገር። እሺ። ናቹራል ቬንቲሌሽን ነው የምጠቀመው ኪችኔ። እሺ። ዳውን ስለ ላይ ያስቆታለ ናቹራል ቬንቲሌሽን ነው። በስንት ዓመትሽ ነው ሚሊዮኔር የሆንሽው? ይመስለኛል 20 ዓመቴ መሰለኝ። 20 ዓመትሽ ላይ? ዋው! በጣም ይሄ ብዙ የኢትዮጵያ ወጣቶችን ኢንስፓየር የሚያደርግ ነገር ነው እየነገርሽን ያለ ነው። እሺ። ሜድሽ እዚህ ነው የምታድረው? እቃዋስ? ይዛኝ መጣች። ኦኬ። አሁን ገና ነው ሙቪ ያደረግነው። ትናንት ነው ያደረግኩት እና እዚህ ጆን ጃጅ ትንሽ ደክሞኝ ነበረ። ጠዋት ሸፍዬ ነበር። ይሄ መኝታ ቤትሽ ነው? ኦኬ። አዎ፣ አልተለጠፈም። ትንሽ ደክሞኝ ነበረ። በጣም እየቸኮልኩ ስለነበረ ነው። ወኪንግ ክሎዜት አለ። እሺ። ነገ ነው ዕቃ ይዘን የምንገባው። ኦኬ። ይሄን ይመስላል ባዝሩማችን። በጣም ጀስ ነው በነገራችን ላይ። ያ በሂልተን ሆም ስም በጣም እናመሰግንሻለን። ቤትሽን እንድንጎበኝ ስለፈቀድሽልን። ማለት ግን አንድ ክፍል ይቀርሻል። እሺ። አይ በፊት ለሞላችሁ ልጆች እያስቀመጥኩት ነው። አክቹሊ አንድ ልጅ ወለደ ቀን ላይ ለዛ። ኦኬ። ዋው! የራሱ ባዝሩም አለ። በጣም እንዴ! በጣም ይገርማል። ነው ሊኖር የሚገባው እንዲህ ተጨለፋውት ያክም ሊለፋ አልፈልግም ልጅ። ተጨማሪ ባዝሩም ሌላ ቦታ የምናውቀው ማስተር ቤድሩሙ ነው የግል ያለው። አብረት ማስተር ቤድሩም ነው ሊኖር የሚገባው። ኦኬ። ለማንም እንደፋው አንዳንዴ እኮ ለማንም እንደፋ ያስፈልጋል። ማን ይመስላል ለጊዜው ቢሆን ቤትሽን በጣም ውድ ነው እና አሁን ስንት ብር እንደገዛሽው እና እንዴት ልገዡ እንደቻልሽ ለተመልካቾቻችን ብትነግሪልን። በጣም ደስ የሚል ቤት ነበር። አክቹሊ ሙሉ ክፍያውን አይደለም የከፈልኩት፣ 40% ነው የከፈልኩት እንደነገርኩ እና 60% በባንክ ብድር ነው የያዘው ብሩ ለሌላ ኢንቨስትመንት ስለምንፈልገው ነው። ምናልባት 8.6 ሚሊዮን ብር እጃቸው ላይ ኖሮ እንደዚህ አይነት ቤት መግዛት ለሚፈልጉ ሰዎች ያው እንዲያገዛቸው ያክል ነው 8.6 ሚሊዮን ብር ነው የከፈልኩት ለዚህ ቤት። ቀሪውን በ20 ዓመት እየኖርን እንከፍላለን። ያው ልጄም እስከዛ ድረስ ግቢ ይሄዳል፣ ያግዘኛል ብዬ ተስፋ አደርጋለሁ እና እንደዛ ነው። እሺ፣ እናመሰግናለን። ምንም አይደል።